ሂዊ ከቤት ስትባረር ወደ ሮቤል ቤት ሄደች። ሮቤልም እዚህ ሆነሽ ትምህርትሽን መማር ትችያለሽ አላት። ራይልም ይሄንን ስትሰማ እጅግ በመናደድ በፍጹም እዛ ቤት ማደር የለባትም፣ ሮቤል እሷን አይወዳትም በማለትም ሮቤልንም እንደምታፈቅረው ለቤተሰቦቿ ተናገረች። ፍርዬም እንዴት ነው ይሄ ነገር የሚሆነው? እንዴት ትለናለች በማለትም እጅግ እየተናደደች ትገኛለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ያለፈውን ክፍል ትንሽ ላስታውሳችሁ። ህይወትን ከዚህ ቤት መውጣት አለብሽ፣ እንዴት ልጅም መተሽ እዚህ ቤት ትኖሪያለሽ? ኮተትሽን ሰብስበሽ ከዚህ ቤት ውጪ ብሏት ነበረ ታዴ። አሁን መሽቷል እኮ የሚሄድበትም የለኝም ብትለውም የማቅልሽ ነገር የለም ብሎ ሲላት እሷም ሮቤል ጋር አድራለሁ በማለት ትመልስለታለች። በዚሁ መሀል ራይል በፍጹም ሮቤል ጋር እንድታድሪ አልፈቅድልሽም ብላ ትመልስላታለች። እሷም እዛ እንዳድርና እንዳላድር አንቺ አይደለሽም የምትነግሪኝ፣ አሁን ሄዳለሁ ስትል ራይልም ፌስታሏን መልሷ በፍጹም እዚህ ነው ማደር ያለብሽ እያለች ክፍሉ ተጠናቆ ነበረ። ሆኖም ህይወት እንዳለችውም ወደ ሮቤል ቤት ሄዷ ነበር። እሷም ያለውን ነገር ለሮቤል አባቷም እንደሆነ ከዚህም በፊት ስለነገረችው ሮቤልም ወደ ቤት ካስገባት በኋላ አቶ ታዴ ወደ ሮቤል ቤት ይሄዳል። እቺ ልጅ ከቤቱ ጸበኛ እንደሆነች ታውቃለህ አይደለ? በል አውጥተህ ጣላት፣ እዚህ እንዳታሳድራት፣ እንዴትስ እዚህ ታስገባታለህ? በማለት ይናገረዋል። ሮቤልም ዝም ሲለው ሰምተኛል ወይ ሲል አዎ ሰምቻለሁ፣ እኔ ግን የምነግርህ እዚህ ቤት ማንን እንዳስገባና ማንን እንዳስወጣ እንድትነግረኝ አልፈቀድኩልህም። የተከራይህን ህግ መጠበቅ አለብህ፣ የማስገባውንና የማስወጣውን አውቃለሁ ብሎ ይለዋል። እሱም ስለዚህና ስለ ህጉ አይደለም እየጠየቅኩ፣ ግን እቺ ልጅ ለቤቱ ጸብ ስለሆነች አውጣና ጣላት ይለዋል። እኔ ኃላፊነቱን ከማይወስድ አባት ጋር እኔ ኃላፊነቱን ወስዳለሁ፣ አውጥቼ ያልጥላትም፣ እዚህ ቤት ታድራለች በማለትም መልሱን ከመለሰለት በኋላ በሩን ላዩ ላይ ይዘጋል። ህይወትም እንዴት አባቴ ላይ በር ትዘጋለ ብላ ስትለውም አባትሽ ላይ ሳይሆን አከራይ ላይ ነው የዘጋሁት። አባት እንዴት ልጁን እንደ ሰራተኛ ቤት ውስጥ ቀጥሮ ልጁን የሚክድ አባት አይቼም ስለማላቅ እኔ የዘጋሁት አከራይ ላይ ነው። እሱ ልጄ ብሎ ባቀፈኝ ሰዓት እኔ ይቅርታ ጠይቀዋለሁ ይላታል ህይወትን። ህይወትም እሺ በቃ አሁን አንተ ምን ልትሆን ነው? የት ልታድር ነው ብላ ትለዋለች። እኔ እወጣለሁኝ፣ አንቺ እዚህ ታድሪያለሽ፣ እኔ በኋላ 2 ሰዓት ላይ ሄዳለሁ በማለት ይላታል። እሷም እሺ በማለትም ካለች በኋላ ግን እንዴት ነው አንቺ አባትሽ እንደሆነ ያወቅሽው? ምን ብሎሽ ነው? ወይስ ማን ነግሮት ነው አንቺን ያልተቀበለሽ? አንቺን የመሰለች ቆንጆ ልጅ አባት አለመሆኑ ራሱ በጣም ይቆጫል። የአንቺ አባት በመሆኑ ታድሎ ነበር በማለት ይመልስላታል። እሷም ያለውን ነገር ትነግረዋለች። መጀመሪያ ከፍርዬ በፊት ከመተዋወቁ በፊት እዛ ገጠር መጥቶ ሽማግሌ ሁሉ ልኮ ሁሉንም ፕሮሰስ ከጨረሰ በኋላ ተመልሼ እመጣለሁ ብሎ በዚሁ ነበር የቀረው። እሷም እናቴ እንዳረገዘች በደብዳቤ ሁሉ እየጻፈችለት እየነገረችው ነበረ። ከተወለድኩም በኋላ ሁሉንም እየነገረችው፣ እሱ ግን እዚሁ በመጣበት አግብቶና ልጅ እንደወለደ ሰማች። እሷ ግን ሳታገባ እኔን ማሳደግ ቀጠለችበት። አረቄ ምንም እየሸጠች እኔን አሳድጓኛለች። ከዛን እኔ አባቴን ብዬ ስላት አባቴን ደብዳቤ አድርጓ ላከችኝ። እኔም ልጄ ብሎ ያቅፈኛል ብዬ ከዛ ተነስቼ ብመጣም እሱ ግን ልጄ ብሎ አላቀፈኝም፣ አላቅሽም፣ ውጪልኝ ብሎ ከሆቴል አባረረኝ። እኔም እጅግ እያፈርኩና እያለቀስኩኝ ሄድኩኝ በማለት ለሮቢ ትነግረዋለች። ሮቢም እጅግ ያሳዝናል። እንዴት አይነት ጨካኝ ቢሆን ነው? ምን አይነትስ አረመኔ ነው ይሄ ሁሉ ነግረሽው? በማለትም ሲላት በቃ አሁን ሰዓት እንዳይመሽብህ ሂድ ትለዋለች።
እሱም እሺ በቃ ሄዳለሁ በማለትም ስትሄድ ግን አሳውቃቸው እኔ ጋር ማደርህን እንዳያውቁ ብላ ትለዋለች። እሱም እሺ በማለት አንኳኩቶ ለአቶ ታዴም ይኸው እየሄድኩ ነው በማለት ይነግራቸዋል። አቶ ታዴም አይ አሪፍ አርጋል ብሎ ካለውን በኋላ ራሄልም እዛ ለማደሩን ስታቅ ትረጋጋለች። እሱ እኮ ጨዋ ልጅ ነው። ስለዚህ እሷ ሚያድር መስሏት ነበረ፣ ግን ጥሏት ሊሄድ ነው። የዚህ አይነት ሴቶች ከቤተሰብ ጋር ሲጣሉ ወንዶች ጋር መሄድ ይፈልጋሉ ብሎ አባትየውም ዝቅ እያደረገ ሲናገር ነበረ። ፍርዬ ህይወት እንደዛ አይነት ልጅ አይደለችም ብላ ስትል አንቺማ ህይወት ምን እንዳስነካችሽ አናቅም፣ ሁል ጊዜ ስትደግፊያት ነው እኔን ይመታችኝ በማለትም ራይልም ትናገርና ከዛም በኋላ በቃ ሮቤል ሄጃለሁ ሲል ደስ ይላታል። አየ ልጁ ባለጌ ልጅ አይደለም ጨዋ ልጅ ነው ብላ ስትል አዎ ብሎ አባትየው ፈገግ ብሎ ደስ ይለዋል። ፍርዬም በዚህ መሀል እናንተ እያላችሁ ለምንድን ነው ሌላ ሴት የሚያመጣው ታዲያ በማለትም ስትል አዎ እኔ እያለሁ እኔ እኮ አፈቅረዋለሁ በማለትም ግልጹን ለቤተሰቦቿ ትናገራለች። እንዴ ምን ማለቷ ነው ብላ ፍርዬም ታዴን ሲተኙ ልጃችን ጭራሽኑ በድፍረት ምንም ሳትፈራ አፈቅረዋለሁ ብላ ትናገረናለች ወይ በማለትም አቶ ታዴን ስትጠይቀው አሁን ጊዜው ነው፣ ስለዚህ አፈቅረዋለሁ አለችን እንጂ ምን አጠፋች በማለት ታዴም በራይል ወግኖ ሲናገር ነበረ። ፍርዬ ግን ሁሉንም ነገር ማስተካከልና ማሳደግ የምንችለው እኛ ራሳችንን ልጃችንን መቅረጽ የምንችለው ልጄ ገና ልጅ ናት፣ አሁን ላይ እዚህ ደረጃ ላይ አልደረሰችም፣ ስለዚህ መቆጣትና መምከር አለብን ትለዋለች። የፈለገችውን እንድታደርግ መተው አለብን በማለትም ታዴ ሲላት በፍጹም አሁን እንደምንም ብለን እሷ ያፈቀረችውን ሳይሆን ያፈቀራትን ነው ማግባት ያለባት ብላ ሁሉንም ነገር ትነግረዋለች። ታዴ ግን በፍጹም ሲል አሁን ህይወት እዛ በምታድርበት ሰዓት ሮቤልም እዛ ካደረ ስታረግዝ ተስፋ ትቆርጥ የለው ወይ? ግን ህይወት እንደዚህ የምታረግ አይደለችም፣ ልጄ ይህንን ማግባት የለባትም እያለች ነው ፍርዬ ማለት ነው። ታዴ ግን ምንም ነገር አልመሰለውም። እሷ በእኛ ልክ ነው ልጃችንን መቅረጽ ያለብን፣ ዛሬ ላይ አፍቅሯት ነገ ጥሏት የሚሄደውን አይደለም። ይሄ አባቱ ራሱ 3 ሚስት አግብቶ እየፈታ ነው። ስለዚህ መጀመሪያ ከአባቱ ነው የሚማረው። በኋላ ላይ ጥሏት እንዲሄድ ልጄን ስለማልፈልግ በልጄ ላይ የሚሆነውን ነገር ኃላፊነትም ወስደው እኔ ነኝና በፍጹም ይሄ ነገር አይሆንም በማለትም ልጄንም እኔ መክራታለሁ እያለች ትገኛለች። ሮቤልም ህይወትን ፍቅረኛ አለሽ ወይ ከዚህም በፊት ብሎ ሲጠይቃት እኔ ፍቅረኛ ሲጀመር አላቅም፣ በልጅነቴ ሊያገባኝ ሲል ወደዚህ መጣው፣ ሌላ ምንም የማውቀው ነገር የለኝም። እኔ ስለ ፍቅረኛም ሆነ ስለሌላ ነገር አስቤም አላቅም። እኔ ሁል ጊዜ የማስበው አባቴን አግኝቸው አባቴም ልጄ ብሎ የሚያቅፈኝ ቀን ነው የናፈቀኝ በማለትም ጠይቀዋለች። እሱም በማሰብና በጊዜው አይደለም በሰዓቱ ነው ብሎም እያላትም እያወራት ይገኛል። እና አሁን ትምህርትሽን እንዴት ታደርጊያለሽ? ትምህርትሽን እዚህ ቁጭ ብለሽ ተማሪ ብሎ ይላታል። እኔ ጥገኛ ሆኜ መኖር አይደለም የፈለግኩት፣ ወይም ደግሞ ቤት አጥቼ አይደለም። እኔ የናፈቀኝ አባቴ ነው። አባቴ በዚህ ልክ ይክደኛል ብዬ አንድም ቀን አስቤ አላቅም። እሱም ከካደኝ ቤታቸውን በአንድ ግራ ቁሜ ነው ከዚህ ቤት የሚሄደው። ሁሉንም ነገር ተናግሬ እያለች ትገኛለች። ሆኖም ራሄልም ደግሞ በፍጹም ሮቤልን አልተወውም እያለች ነው። ፍርዬም ልጇን ስትመክራት ነበረ። ሮቤልን ራቂው፣ ምንም አይጠቅምሽም፣ አንቺ ያፈቀርሽው ሳይሆን እሱ የሚያፈቅርሽን ነው ማግባት ያለብሽ፣ እንዴት ልብሽን ትሰጫለሽ ብላ ትላታለች። እሷ አንቺ የሚያፈቅርሽን ነው ወይስ የምታፈቅሪውን ነው ያገባሽ ስትላት፣ እኔ ብዙ ሰዎች ነበሩ፣ ግን በመጨረሻ አባትሽ አፍቅሮኝ ነው እንጂ አፍቅሬው አይደለም ያገባሁት። ለምን ይመስልሻል እንደዛ ያደረግኩት ብላ ትላታለች።
ስታፈቅሪ እሱ ካላፈቀረሽ ጥሎሽ ሊሄድ ይችላል። ግን እሱ ካፈቀረሽና ትክክለኛ ወንድ ከሆነ አባትም የሚሆነው ጥሎሽ አይሄድም፣ እስከ መጨረሻው ድረስ ሌላ ሴት ጋር ማሄድም በማለትም ብዙ ነገሮችን እየነገረቻት ነበር። እሷ ደግሞ አሁን ላይ ፍቅር እኮ የለም በማለት ፍርዬ ትመልስላታለች። ራይልም ፍቅር እንደሌለና እንዳለ አሳይሻለሁ፣ እኔ ደግሞ ያፈቀርኩትን ነው ማግባት የምፈልገው በማለትም ለእናቷም ምላሾችን እየሰጠች ትገኛለች። ታዴም በዚህ ላይ ያው እያበረታታት ይገኛል። ቤቲም እንግዲህ አሁን ላይ ዳጊን አፍቅራው ትገኛለች። እሷም እየተከታተለችው ባለበት ምንድነው አንቺ ለምንድን ነው የምትከታተኝ? ባለፈውም ልታስደበድብኝ አምጥተሽ ነበረ፣ ግን ከኔ ከተጨነኩት በላይ አንቺ ተጨንቀሻል፣ አፍቅረሽኛል ሲላት ምን እያልክ ነው? እኔ በፍጹም እንደዚህ አይነት አይደለሁም በማለትም እየመለሰችለት፣ ግን ራሔልም በዚህ አይነት መልኩ ትገኛለች። ህይወትም እንግዲህ አሁን ላይ አባትነቱን ከአምኖ ማይቀበል ከሆነ ቤቱን በአንድ እግር አቁሜው ነው የሚሄደው እያለች ለሮቤል እየተናገረች ትገኛለች። ዳጊም አያቱን የገደሉበትን ሊበቀል መጥቶ አሁን ላይ በቤቲ ፍቅር ተይዞ እዚሁ ቀርቷል። አሁን ላይ ሰዎቹን ራሱ እየፈለገ አይደለም። እሺ አሁን አንቺ ለምንድን ነው የምትከታተይ ብሎ ቤቲ ሲጠይቃት እሷም የምትገላቸውን ሰው ከፊት ቀድሜ ላድናቸው ነው፣ ሰውን እንድትገል በፍጹም አልፈቅድልህም በማለትም ትገኛለች። እሺ ነይና አብረን እንሂድና ማን ቀድሞ እንደሚያገኛቸው እናያለን እያሉ እንግዲህ የሰዎቹንም ቤት እያጠያየቁ ይገኛሉ። የነታደን ቤት ካገኙ እንግዲህ ምን ይፈጠር ይሆን? ህይወትም በአሁን ላይ ቆርጣ ተነስቷለች። እንግዲህ ሮቤልም እዚህ ሆነሽ ትምህርትሽን ተማሪ፣ እዚህ ሆነሽ ትምህርትሽን ቀጥይና በኋላ ላይ ሁሉንም ነገር እናያለን ብሏት ነበረ። ሆኖም እሷ ግን ጥገኛ መሆን በፍጹም አልፈልግም እያለች ትገኛለች። ፍርዬም እንግዲህ አሁን ላይ ህይወትን እንደ መጀመሪያው ትንሽ እየቀነሰች ትገኛለች። ሮቤል ጋር ስትቀመጥ እሷ ታረግዛለች። ልጄ ግን ሮቤል አይመጥናትም። ሮቤል አባቱ ብዙ ሚስቶችን ያገባ ነው፣ ስለዚህ እያለ ትገኛለች። አሁን ላይ ወደ ልጇም እያደላች ህይወትንም እንግዲህ ግራ እየገባት እየተገኘች ነው። ጥያቄም እየፈጠረባት ነው። በስተመጨረሻ ምን ይፈጠር ይሆን? ውድ የተከበራችሁ ቤተሰቦቼ ለዛሬ ያዘጋጀውላችሁ ይህንን ይመስላል። እንግዲህ አሁን ላይ ራሔል ሮቤልን ፍለጋ መንገድ ላይ ወጥታ ትገኛለች። እሱም አባትየው ተከትሏት ሄዶ ምን ፈልገሽ ነው ሲሏት ለእናቴ ፍቅር እንዳለና እንደሌለ ላሳያት ነው እያለች አንቺ እንዳልሽው አይደለም እያለ እየመከራት ክፍሉ በዚህ ተጠናቋል። በአጭሩ ስነግራችሁ የዛሬው ይህን ይመስላል። በቀጣይ ክፍል እስክንገናኝ ድረስ ሁላችሁም ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ያው ቤቱ እንደምታዩት አዲስ ነው፣ እያበረታታችሁኝም ስለሆነ ከልብ እያመሰገንኩኝ ውዶች ይሄንን ይመስላል እንግዲህ የዛሬ ቪዲዮአችን። መልካም ቆይታ። በአዲስ ቪዲዮ አስተማሪ የሆነ ቪዲዮ እስክንገናኝ ድረስ ከልብ እያመሰገንኩኝ ከወዲሁ ሰናበታችኋለሁ። ባይ ባይ ባይ። እንግዲህ ቪዲዮ ቢሆን ኖሮ የመጣሁበትን ሰፈር ላስጎበኛችሁ ነበረ። ለካሳየው ቪዲዮ አልነበረም እና በሌላ ጊዜ ሁሉንም አስጎበኛችኋለሁ። አካባቢያችንን፣ አገራችንን፣ ሰፈራችንን ትላላችሁ ላስጎበኛችሁ ገባ ስል ለካ የለውም ማለት ነው። እና በድጋሚ ወዲህ ተመለስኩባችሁ። ባይ ባይ ባይ። መልካም ቀን